ሰላም ትምህርት ተከታታዮች እንደምን አላችሁ? በትናንትናው ዕለት በክፍል 2 በአማርኛ የፊደል ገበታ ቅደም ተከተል መሰረት ሀና ለ በተሰኙ ፊደላት የተሰሩ ወይም የተመሰረቱ ቃላቶችን ያየንበት ክፍል ነበር። ያው ደግሞ በዛሬው ዕለት ደግሞ ያው ክፍል 3 ከለ ቀጥሎ የሚመጡትን ሁለቱን ፊደላቶች ማለትም ሐመር ውሃና መ ብለን የምንጠራቸውን ፊደላት የምንመለከትበት ነው ማለት ነው። እስኪ ከዚህ በመቀጠል ወደ ሳይንስ ነው ተከታተሉ። እንግዲህ የዛሬው የክፍል 3 ፊደላቶቹ ቅድም እንደነገርኳችሁ ሐመር ውሃና መ። ሐመር ውሃ ትባላለች። እዚህ ጋር እንደምንመለከታት ሐመር ውሃ ባለ 3 እግር ወይም ባለ 3 ጣት ፊደል ስትሆን መ ብለን የምንጠራው ደግሞ ሁለት ክቦችን በአንድ አግዳሚ መስመር ከላይ በማገናኘት የሚመሰረት ፊደል ነው ማለት ነው። እያንዳንዳቸው ከዚህ ቀደም እንዳየናቸው ፊደላት በውስጣቸው 6 ሌሎች የራሳቸውን ዝርያ ይዘው ይገኛሉ። እዚህ ጋር እንደምንመለከተው እያንዳንዱ ፊደል የራሱ መጠሪያ አለው። ያው የመጀመሪያው መስራቹን ፊደል ግዕዝ ብለን እንጠራዋለን። ሁለተኛውን ፊደል ደግሞ ካዕብ እንላለን። ሶስተኛውን ፊደል ደግሞ ሳልስ እንለዋለን። አራተኛውን ፊደል ራብዕ፣ አምስተኛውን ሐምስ፣ ስድስተኛውን ሳድስ፣ ሰባተኛውን ደግሞ ሳብዕ ብለን እንጠራዋለን። በዚህ መሰረት ፊደላቱን ከኔ ጋር አብረን የምናነብ ይሆናል። ተከታተሉኝ። ሀ ሁ ሂ ሃ ሄ ህ ሆ። በዚህ መንገድ ፊደላቶቹ ይነበባሉ ማለት ነው። እናንተ ደግሞ ያው ቪዲዮውን ደጋግማችሁ በማየት ፊደላቶችን በሚገባ እንበታቸውንና ቅርጻቸውን እንድትከታተሉ አሳስባለሁ። ሌላኛው የዕለቱ ፊደላችን መ ነው። አብረን እናንብብ። መ፣ ሙ፣ ሚ፣ ማ፣ ሜ፣ ን፣ ሞ። እንግዲህ እንደዚህ ይነበባሉ ንበታቸውን ስንመለከት ማለት ነው። ቅርጻቸውን ስንመለከት ደግሞ እዚህ ጋር እንደምናያቸው ምሳሌ ሐመር ውሃን ስንመለከት ሐመር ውሃ ባለ 3 እግር ፊደል ነው ብለናል። መስራች ፊደል ነው። ሁለተኛውን የራሱን ዝርያውን ስንመለከት ያው ከሀ የሚለየው እዚህ ጋር የምንመለከተውን ከጎኑ በስተቀኝ በኩል ያለውን ቅጥያ ነው። ብዙውን ጊዜ ሁለተኛ ፊደላት ወይም ካዕብ ፊደላት በቀኝ በኩል ጎናቸው ላይ ተጨማሪ ቅጥያ እንደሚኖር ከዚህ ቀደም በሰራሁት ቪዲዮ አሳስቤያለሁ። ሶስተኛ ፊደላት ወይም ሳልስ ፊደላት ደግሞ በቀኝ ጎናቸው ወይም መጨረሻ እግራቸው ላይ ከስር እንደ ጫማ ሆኖ ወይም ወደ ቀኝ የታጠፈ አንድ መስመር አለ። በዚህ ሶስተኛ ፊደላት ይለያሉ ማለት ነው። አራተኛ ፊደላት ደግሞ ያው አብዛኞቹን ፊደላት ስንመለከት የመጀመሪያ እግራቸው ወይም ግራ እግራቸው አጠር እንደሚል ተነጋግረን ነበር። አምስተኛ ፊደላት ወይም ሐምስ ብለን የምንጠራው ፊደል ደግሞ ባለቀለበት ወይም በመጨረሻ እግሮቻቸውና እንዲሁም ከጎናቸው ላይ ሊሆን ይችላል ቀለበት ይዘው ወይም የቀለበት ቅርጽ ይገኝባቸዋል ማለት ነው። ስድስተኛ ፊደላት ያው ህ ብለን እንጠራዋለን። ከሀ የሚለየው ከላይ መካከል ላይ ቋሚ መስመሩ ላይ አንድ ጊዜ አናቱ ላይ እጥፍ ያለ አንድ መስመር እናያለን። እዚህ ጋር እንደምንመለከተው በሚገባ እዚሽ ጋር የምንመለከታት ማለት ነው። እዚህ ላይ የተለየ ቅርጽ አለው። ይህ
ራሱ ከሐመር ኋን ያድባል ማለት ነው። ሌላው የመጨረሻ ሳብ ፊደል ሆ ነው። ሆ ሰባተኛ ፊደል ብዙዎቹ ፊደላት የመጨረሻ እግራቸው ያጥራል ብለናል። እዚህ ጋር እንደምንመለከተው ሐመር ውሃ የመጨረሻ ፊደሉ አጭር ሆኖ ይታየናል ማለት ነው። በዚህ ልንለየው እንችላለን። መንም ስንመለከት እንዲሁ ነው። መ ማለት ይህ ነው። ባለ ቅድም እንዳልኳቸው ሁለት ክቦችን በአግዳሚ በማገናኘት የሚመሰረት ፊደል ነው። ሙ የምንለው እዚህ ቀስቱ የሚያመለክተው ደግሞ ከጎኑ ያው ሁለተኛ ፊደላት ከጎናቸው ቀኝ ጎናቸው ልቅጥያ እንዳለ ተናግሬ ያለው። ሶስተኛ ፊደል ሚ ብለን የምንጠራውም እንዲሁ ተመሳሳይ ማ። እዚህ ጋር ሁለቱ ከማ የሚለየው በቀኝ ጎኑ ረዘም ያለ አንድ እግር አለው። ሜ ብለን ያው ባለቀለበት ናቸው አምስተኛ ፊደሎች። ም የምንለው ደግሞ ያው አንድ ረዘም ያለ እግር ሲኖረው እግሩ የተመሰረተው ያው ከመጀመሪያው ቀለበት በውስጥ በኩል ነው ማለት ነው። በዚህ ደግሞ እንደዛም ሆኖ ቀጥ ያለ አይደለም፣ ትንሽ ሰያፍ ብለን የምንጠራው መስመር ነው። ከሞ የሚለየውም በዚህ ነው። ሞና ም ተመሳሳይ ቅርጽ ያላቸው ይመስላል፣ ግን የሞን ወይም የሰባተኛውን ፊደል ስንመለከት ቀጥ ብሎ የወረደ ነው። ም ግን ያው እዚህ ጋር እንደምትመለከቱት ትንሽ ዘወር ያለ ነው ማለት ነው። በዚህ መንገድ ፊደላቶችን አንዱ ከሌላኛው በምን ይለያል፣ እንዴትስ ይነበባል የሚለውን በጥሞና ተከታተሉ። ደጋግማችሁ ቪዲዮውን እዩት። እንግዲህ ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አብራችሁ ትምህርቱን ከእኔ ጋር ተከታተሉ እላለሁ። ሀሳብ አስተያየቶች ካሏችሁ ደግሞ ኮሜንት ላይ ጻፉልኝ። ስለነበረን ቆይታ በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ። በሌላ ጊዜ ያው በእነዚህ ፊደላት የተመሰረቱ ቃላቶችስ እነማን ናቸው የሚሉትን ያው በእነዚህ ፊደላት የተመሰረቱ ቃላቶችን ይዤላችሁ የሚቀርብ ይሆናል። ለዛሬው በዚህ ተሰናበትኳችሁ። መልካም ጊዜ